ሰላም ጤና ይስጥልኝ እንደምን አላችሁ ሰላምታዬ በያላችሁበት ይድረስ። ዛሬ ደግሞ በሌላ ቪዲዮ መጥቻለሁ። ባለፈው ያሳየዋችሁ የቃሪያ ችግኝ ቅጠል ያለበስኩት ማለት ነው ቶሎ እንዲበቅልልኝ በመጓጓት ቅጠል አርጌው ዘርቼው ነበር። ይሄን እንደዚህ መስሏል፣ በቅሏል። ደስ የሚለው በቅሏል። እንግዲህ ይሄን ይመስላል። ያ እቺ በራሷ የመጣች ቲማቲም ነች። እዚህ ጋር ደግሞ ጤና አዳም ዘርቻለሁ። እንግዲህ ሲመጣ ደግሞ አሳያችኋለሁ። አሁን ምንም የሚታይ ነገር የለም እና ይሄንን መስሎ በቅሏል። ግን ወገኖችዬ አንድ ነገር የተረዳሁት ነገር እግዚአብሔር ሁሉንም በጊዜውና በሰዓቱ ነው የሚያመጣው እና እኛ ስለቸኮልን እኛ ወደዚህ ስላደረግነው ሳይሆን እግዚአብሔር በጊዜውና በሰዓቱ ሁሉን ውብ አድርጎ ሰራው ይላል እግዚአብሔር ቃልና የሚገርመው በሌላ በኩል ራሱ ዝም ብዬ እንዲሁ ቅጠል ሳልሸፍን የዘራሁት ነበር። እሱም በጊዜው እንደዚሁ በቅሏል እና አንዳንድ ጊዜ እንቸኩላለን፣ እኛ በራሳችን እንሄዳለን። ግን እግዚአብሔር ያለው ሁሉ ይሆናል። እግዚአብሔር ይመስገን። ለዛሬ ያለኝ ይሄ ነው። እንግዲህ እስከ መጨረሻው ድረስ ማሳያችሁ ይሆናል። ለመበላት እስከሚደርስ ድረስ በመሃል አሳያችኋለሁ። ይሄንን ይመስላል። ደስ ብሎኛል። እንግዲህ ያ መልካም ጊዜ። እግዚአብሔር ከናንተ ጋር ይሁን ባይ